ሰው እንዳለ ኮመንቱ ሙሉ ኮመንቱ ልንገራችሁ ቤተሰብ ሙሉ 60 ምናምን ሺህ በአርት ቲቪ ላይ ቁጭ ብሎ ፕሮግራሙን እያየ ነበረ። ምኑን እንደሆነ አላውቅም ጋይስ። ወጥ ቀጥታ ጌታን ተቀበሉ አለቻቸው። ሙሉ ኮመንቱ መንጫጫቸው ጀመረ ጋይስ። ሃይማኖት ግቢ የሆነ ነገር የተነሳ ነው የሚመስለው በኮመንት አዶናይ ዩቲ አዶናይ የሚለው ነገር ተቀየረና ኢየሱስ ድንግል ማርያም ኢየሱስ ድንግል ማርያም ሆነ። ቤተሰብ እንዳለ እኔ ምን ጀመሩ እነዚህ ሰዎች? ትዝ ሲለኝ ለካስ ማስተዋል ናት የጀመረቻቸው። እንደው ማስተዋል ግን አንድ ጥያቄ ልጠይቅሽ። በነገራችን ላይ ሁሌም የእግዚአብሔርን ስም ለመጥራት ወይም ደግሞ ስለ እግዚአብሔር ለመመስከር ቦታ፣ አቅጣጫ ምንም አያስፈልግም። የትኛውን ቦታ ስለ እግዚአብሔር መናገር መመስከር አለብን። እውነት ነው። ግን እኮ ማስተዋልዬ አንቺ እንደዚህ አይነት ቦታ ላይ የምትናገሪበት ታይም አልነበረም። ያው አጋጣሚውን ስላገኘሽ ልናገረው ብለሽ ነው እንጂ አንደኛ ነገር ልሸልሚ ነው የሄድሽው። ሽልማትሽን ሰተሽ ነው መውረድ ያለብሽ እንጂ ሌላ ነገር ማስተላለፍ አልነበረብሽም። እንደዚህ አይነት ረብሻ እንደሚያስነሳና ብጥብጥ እንደሚያስነሳ ታውቂዋለሽ። እንደው ዩቲና ዶና የሚለው ኮመንት ተወና፣ እኔ ግን ያልገባኝ ነገር ቤተሰብ እሷ ሳለች በጣም ያሳቀኝን ነገር ደግሞ ድንገራችሁ። በጣም ይሰ ኢየሱስ እና ድንግል ማርያም እናትና ልጅ አይደሉ እንዲ ጋይስ? እኔ አልገባኝም። ግን እኔ የምለው እናቴ ትሙት የምሬ ነው። ኢየሱስ እና ድንግል ማርያም እናትና ልጅ አይደሉ እንዲ ጋይስ? ለያያችኋቸው እኮ በኮመንት ተለያዩ ጋይስ፣ ተለያዩ እኮ። ከዛም በኋላ ቆይ እችን ወሬማ እዚህ ጋር ጣኔን ዘርገክ ላድርግና ልዘረጋጋና እናውራችን እያጨስን ካልሆነ ከባድ ነው ጋይስ። በአንዴ አንዴ መድኃኒዓለም ይሄ መቼም ጉድ ነው።